በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የጉባኤ ኒቂያ ዩቲዩብ ቻናል ተከታታዮች እንግዲህ ከባለፈው የቀጠለውን ያለቃ ቡሩኬ አገባብ ክፍል 5 በዛሬው ዕለት ዘንላችሁ መተናል። በዛሬው ዕለት በዋናነት የምናያቸው ባይድ ቀለማት ስንት ናቸው፣ እነማንስ ናቸው የሚለውን በዋናነት እናያለን። ሌላ ደግሞ በባለፈው በአንድ ቪዲዮ ሰርተነው የነበረ ነገር ግን አሁን መትመር ስላለበት ዛሬም ደግሜ ያው በቪዲዮ እንዳካተው ተገድጃለሁ። ዘርፍ ከባለቤት በስንት ነገር ይያዛል የሚለውን ሌላ ዘርፍ ከባለቤት ሲያዝ 7 የዘርፍና የባለቤት አማርኛ የሚከቱ ነገሮች እንዳሉ እነዚህም ክብ፣ ውስጠ ወይራ፣ ዝምድ፣ ፍላጻ፣ ጥምዝና ድፋት እንዲሁም ተራ ምሳሌ እንደሚባሉ ነው ዛሬ የምናየው። ወደ መጀመሪያው ስንመጣ ባይድ ቀለማት የምንላቸው 3 ናቸው። ባይድ ቀለማት የምንላቸው 3 ናቸው። እነሱም መተአ ይባላሉ። መተአ አሳጥሮ ለመያዝ ተምአ ልትሉ ትችላላችሁ ወይም ምዕት ልትሉ ትችላላችሁ። እንግዲህ ሲነገሩ ከግዕዛቸው እስከ ሳባቸው ይነገራሉ። እንግዲህ ግዕዛቸውን ያስቀድማሉ። በዋናነት ከነዚህ ከሶስቱ ከመ ከተና ከአ በሰፊው መ ይገኛል። በሰፊው ሁሎችም ይገኛሉ። ነገር ግን በብዛት የምናገኘው መን ነው። ለምሳሌ ቀደሰ ብለን መቅደስ፣ የተን ቀረመ ብለን ተቅራም፣ አ ሰከለ ብለን አስካል። ይሄንን እንደማሳያ ሶስቱን ውሰድ እንጂ ተናአ ይጀማምራሉ። ነገር ግን መ ጨርሶ ይገኛል። ያ ማለት ከግዕዙ እስከ ሳብኡ ጨርሶ ይገኛል። እስኪ እንየው። ነበረ ብለን መንበር እናወጣለን። ወረደ ብለን ሙራድን፣ ቀደሰ ብለን መቅደስን፣ ወረደ ብለን ሙራድ፣ ወለደ ብለን ሙላድ፣ ነሐሰ ብለን ሚንሐስ፣ ሀደረ ብለን ማሂደር፣ ተከነወ ብለን ሜኮኖት፣ ቆመ ብለን ምቋም፣ ሀደረ ብለን አሁንም ምህዳር፣ ወጸፈ ብለን ሞጸፍ። እንግዲህ መጨረሶ ይገኛል ማለት ይሄ ነው። ተናይ ይጀማምራሉ ማለት እንደዚህ ከግዛቸው እስከ ሳባቸው ሙሉ ስለማይገኙ ነው። ተን ስናይ ወደሰ ብለን ተውዳስ፣ አያችሁት? ወደሰ ብለን ተውዳስ፣ ሐሰሰ ብለን ታይሳስ፣ ሐረመ ብለን ተርምት፣ ረጋአ ብለን ተሮጋ። በዚህ መንገድ ባይድ ሆኖ እናገኛቸዋለን ማለት ነው። አን ስናየው መሰለ ብሎ አምሳል፣ ከለለ ብሎ አክሊል፣ ሰገረ ብሎ እግር እንዲያለ በዚህ መንገድ ባይድ ቀለማት እንደሚወጡ ተግስ እንደሚገኙ መገንዘብ ይጠበቅብናል ማለት ነው። ትልቁ ነገር ባይድ መሆን የሚችሉ ፊደላት ወይም ቀለማት መተአ እንደሆኑ መያዝና እንዴት እንደሚገኙ ደግሞ ከየግሱ እንዴት እንደወጣ ቅርጹን በደንብ ማስተዋልና መለየት ያስፈልጋል ማለት ነው። እንግዲህ ከዚህ በማስቀጠል የምንመለከተው ዘርፍ ከባለቤት በስንት ነገር ይያዛል ነው። እንግዲህ አጭር መልስ ዘርፍ ከባለቤት በ3 ነገር ይያዛል ልንለው እንችላለን። ወይንም ደግሞ በ2 ነገር ብንል ራሱ እዚህ 3 የሚሆኑ ነገሮችን እየተናገረ ስላለ ነው እንጂ ይሰዳል። ለምን ከተባለ በተናባቢና በለ በዘ ስለሚል በና ለና ዘ አገባብ ስለሆኑ እንዳንድ ቆጥረን ተናባቢን እንዳንድ ብንቆጥረው ምንም ችግር የለውም ነበር። ነገር ግን ለደቂቃ ጋር ሆነች ዘ እውነትም አሁንም በዘርፍ አያይነት ጊዜ ደቂቅ ናት። ነገር ግን አብይነት ስላላት ለንና ዘነት ጥሎ ለመናገር ሲባል በ3 ነገር ብሎ በተናባቢ በለ በዘ ይላል። በዘ ስንል ምን ማለታችን ነው? በእንተና በእለ ጭምር ነው ማለት ነው። እንተም እለም ዘ ላይ ይገባሉ አብረው ማለት ነው። ስለዚህ በተናባቢ እና በአገባባት ብለንም ልንከፍለው እንችላለን በሁለት። ለምን ካል ለማገባብ ነው ዘማገባብ፣ ሌሎችም ዘርፍ ማያይዙ አገባባት ናቸው። ስለዚህ በተናባቢና በአገባባት ልን መክፈል እንችል ነበር። 3 የሚሆኑ አጆችን እየተናገረ ስላለ ነው እንጂ። እስኪ በምሳሌ እንመልከተው። ለምሳሌ ንዋየ ባዕል ብዙ ውእቱ፣ ይህ በተናባቢ ነው። የትርጉም ለውጥ የለም። ንዋዩ ለባዕል ብዙ ውእቱ፣ ይሄ ለን ስናይ ነው። ንዋይ ዘባዕል ብዙ ውእቱ። እንግዲህ በተናባቢ በለ በዘ ስላል ንዋየ ባዕል ብዙ ውእቱ፣ የባዕል ጸጋ ሀብቱ ንብረቱ ብዙ ነው። ንዋዩ ለባዕል ብዙ ውእቱ፣ የባዕል ጸጋ ሀብቱ ንብረቱ ብዙ ነው። ንዋይ ዘባዕል ብዙ ውእቱ፣ የባዕል ጸጋ ሀብቱ ንብረቱ ብዙ ነው። ንዋይ እንተ ባዕል ብዙ ውእቱ፣ ዘላይ እንተን ስለምንችል የባዕል ጸጋ ሀብቱ ንብረቱ ብዙ ነው። በትርጉም ሁሉም ተመሳሳይ ነው። የባዕል ጸጋ ገንዘብ ሀብት ብዙ ነው። በዚህ መውሰድ እንችላለን። እንግዲህ በዛ ቦታ ላይ እንተን አስገብተን አይተናል።
እለ ይቀረናል ማለት ነው። እለ በሁኔታው በጠባዩ ቀየር ስለሚል ምሳሌውንም ቀየር ማድረግ ይደለናል ማለት ነው። እንግዲህ ንዋይ ዘባኢል ብዙ ውቱ ነበር ያልን አይደለ? እለ በዚያ መንገድ ስለመሰድ ንዋይአት እለ ባኢል ብዙሃን ውእቶሙ እንላለን ማለት ነው። የባለጸጋ ገንዘቦች ሀብቶች ብዙ ናቸው። ንዋያት እለ ባኢላን ብዙሃን ውእቶሙ ማለት እንችላለን ማለት ነው። የባለጸጎች ገንዘቦቻቸው ሀብቶቻቸው ብዙ ናቸው። እንግዲህ አስተውሉ። የለን የዘን የእለንና የእንተን ጠባይ እዚህ ጋር መናገር አስፈላጊ ነው። ለዘርፍ የምታያይዝ ወይንም ዘርፍ ደፊ ወይ ዘርፍ አያያዥ የምትሆነው ከነጠላ ወደ ነጠላ፣ ከነጠላ ወደ ብዙ፣ ከብዙ ወደ ብዙ ለሁሉም ማለት ነው ባጭሩ። ከነጠላ ወደ ነጠላ፣ ከነጠላ ወደ ብዙ፣ ከብዙ ወደ ብዙ መሆን ትችላለች። ዘ ደግሞ አሁንም ልክ እንደለ ከነጠላ ወደ ነጠላ፣ ከነጠላ ወደ ብዙ፣ ከብዙ ወደ ብዙ፣ ከብዙ ወደ ነጠላ ማያያዝ ትችላለች ማለት ነው። ስለዚህ የለና የዘ ልዩነቱ ለ ሲዘረዝር ነው፣ ዘ ደግሞ ሳይዘረዝር ነው። ልዩነቱ ብቻ ነው እንጂ ለአንድ ለብዙ ይችላል ማለት ነው። ከነጠላ ወደ ነጠላ፣ ከነጠላ ወደ ብዙ፣ ከብዙ ወደ ብዙ፣ ከብዙ ወደ ነጠላ ማያያዝ ይችላሉ ማለት ነው። ማንና ማን? ለና ዘ። እንተን ስናይ ከነጠላ ወደ ነጠላ ይችላል፣ ከብዙ ወደ ነጠላ ይችላል። አያችሁት? ከብዙ ወደ ነጠላ ይችላል እንጂ ከነጠላ ወደ ብዙ አይቻልም፣ ከብዙ ወደ ብዙም አይቻልም። እለን ስናይ ደግሞ የእንተ ተቃራኒ ነው። ከብዙ ወደ ብዙ ይቻላል። እንግዲህ የእንተ ተቃራኒ ማለት እንተ ከነጠላ ወደ ነጠላ ነበር፣ እለ ከብዙ ወደ ብዙ ሆነ። አሁንም ደግሞ እንተ ከብዙ ወደ ነጠላ ነበረ፣ እለስ ከነጠላ ወደ ብዙ ማያያዝ ይችላል ማለት ነው። እስኪ ለን እናያት አሁንም በደንብ አድርገን። አምላካ ለሔዋን፣ አምላካ ለሔዋን፣ የሔዋን አምላኳ እንግዲህ ከነጠላ ወደ ነጠላ አምላክ እና ሔዋን። አማልክቲሆሙ ለነገሥት የስ ከብዙ ወደ ብዙ፣ አማልክቲሁ ለንጉሥ የማለት ደግሞ ከነጠላ ወደ ብዙ ማለት ነው። ስለዚህ ከነጠላ ወደ ነጠላ፣ ከብዙ ወደ ብዙ፣ ከነጠላ ወደ ብዙ ይቻላል ማለት ነው። ለን ዘን ስናይ አምላክ ዘሔዋን ከነጠላ ወደ ነጠላ፣ ከብዙ ወደ ብዙ አማልክት ዘነገሥት፣ ከነጠላ ወደ ብዙ አማልክት ዘንጉሥ ይቻላል ማለት ነው። እንተን እስኪ እንተን እንግዲህ ከነጠላ ወደ ነጠላ ብለናል። አምላክ እንተ ሔዋን፣ ሌላስ ከብዙ ወደ ነጠላ ስላልን አምላክ እንተ ነገሥት ይቻላል ማለት ነው። እለ የእንተ ተቃራኒ አምላክ እንተ ሔዋን ብለን የነበረውን አማልክት ለሰማይ እንላለን ማለት ነው። አያችሁት? ከነጠላ ወደ ብዙ አማልክት ለሰማያት፣ ከብዙ ወደ ብዙ እያለ በዚህ መንገድ እንደሚሄድ መረዳት ያስፈልገናል ማለት ነው። እንግዲህ ጠቅለል ለማድረግ ከነጠላ ወደ ነጠላ፣ ከነጠላ ወደ ብዙ፣ ከብዙ ወደ ብዙ ማዛረፍ እንደሚችል፣ ዘ አሁንም እንደለ ከነጠላ ወደ ነጠላ፣ ከነጠላ ወደ ብዙ፣ ከብዙ ወደ ብዙ፣ ከብዙ ወደ ነጠላ እንደሚችል፣ እንተ ከነጠላ ወደ ነጠላ፣ ከብዙ ወደ ነጠላ ብቻ እንደሚያዛረፍ፣ እለ የእንተ ተቃራኒ ሆኖ ከብዙ ወደ ብዙ፣ ከነጠላ ወደ ብዙ ማዛረፍ እንደሚችል መያዝ ያስፈልጋል ማለት ነው። እንግዲህ ይሄን ካየን እነዚህ አሁን ያየናቸው ነገሮች ዘርፍ ከባለቤት 7 አማርኛዎች እንደሚከቱ ልብ ማለት ያስፈልጋል ማለት ነው። እንግዲህ እነዚህ 7 የዘርፍና የባለቤት አማርኛ የሚከቱት በዋናነት አንደኛ ክብ ነው፣ ውስጠ ወይራ አለ፣ ዝምድ አለ፣ ፍላጻ አለ፣ ጥምዝና ድፋት እንዲሁም ተራ ምሳሌ ያሉ ማለት ነው። ተራ ምሳሌ ሲነገሩ አገባቡ ከወርቁ ላይ እንጂ ከሰሙ ላይ አይወድቅም። ይሄ ግን እውነት ለወጣንያን ነው እንጂ ለፈጻሚያን በትርጉም ሊድን ስለሚችል ለፈጻሚያን ብልሽት አይደለም። ልብል ነው የሚገባ ነገር ይሄ ለወጣንያን ነው። ከሰም ላይ ከወደቀ ምን ይሆናል? ነቅ ይባላል። ጸያፉ ነቅ ጸያፍ ይባላል። ነቅ ጸያፍ ይባላል። ለወጣንያን ነው፣ ለፈጻሚ ይወጣል። እስኪ እንየው። ድንግል ወለቱ ለኢያቄም ባዕል። ይሄ ትክክል ነው። ድንግል ወለቱ ለኢያቄም ባዕል። እንግዲህ ቅድም ምንድን ነው ያልነው? አገባብ ከወርቅ ላይ እንጂ ከሰም ላይ አይወድቅም ብለን የለ። ኢያቄም ወርቅ ነው። ድንግል ወለቱ ለኢያቄም ባዕል። ይሄ ልክ ነው። ድንግል ወለቱ ለባዕል ኢያቄም ካለ ነው ትክክል የማይሆነው። ድንግል ወለቱ ለኢያቄም ባዕል። ይሄ ልክ ነው። ድንግል ወለቱ ለባዕል ኢያቄም። ለፈጻሚ ግን ባዕልን ወደ ኢያቄም መቀጸል ስለምንችል የኢያቄም ባዕለ ጸጋ ልጁ ድንግል የሚለውን ትክክል ነው ካል ድንግል ወለቱ ለባዕል ኢያቄም ያለውን ደግሞ አሁን በላይኛው በተረጎምበት ትርጉም አይሰድም። ምክንያቱም አጋው ሰሙ ላይ ነው ወደቀ ወለተ ባዕል ስለሚሆንብን ሰምና ሰሙ መዛረፍ ስለሌለበት አይሆንም። ነገር ግን ባዕለ ጸጋ የሚሆን ኢያቄም ልጅ ብለን በቅጽል ልናተርፈው ስለምንችል ለወጣንያን ነው ያልነው። ለዛ ነው ድንግል ወለት ለኢያቄም ባዕል ይሆናል። ድንግል ወለት ዘባዕል ኢያቄም ያ አይሆንም። ለፈጻሚያን ችግር የለውም በቅጽል ይወጣል። ለኢያቄም ባዕል ወለቱ ድንግል ይቻላል። ለባዕል ኢያቄም ወለቱ ድንግል ይሄ አይቻልም። ዘኢያቄም ባዕል ወለት ድንግል ይቻላል። ዘባዕል ኢያቄም ወለት ድንግል አይቻልም። ድንግል ወለተ ኢያቄም ባዕል ማለት እንችላለን። ድንግል ወለተ ባዕል ኢያቄም ማለት አንችልም።
እንግዲህ የሁላ ነገር ምንድነው ወለተ ባዕል ስለሚያሰኝብን ነው። አይሆንም እያልን የመጣ ነው። ወለተ ባዕል ማለት ስለሌለበት ነው። ሰሙና ሰሙ ወለተ ሰም ባዕል ሰም ስለሆነ በዚያ መንገድ መሰለበት ሁለቱም ሰሞች ስለሆኑ የሰም ዘርፍ ይሆንብናል ማለት ነው። የሰም ዘርፍ ማለት ሰምጭነት እንደማለት ነው በላገላለጽ አስተውሉ። እንግዲህ ከላይ ብልሽት አድርገን የዘረዘርናቸው ሁሉ ባዕልን ለኢያቄም ቅጽል ካደረግነው ይሆናል ከብልሽትነቱ ይወጣል ማለት ነው። ለዛ ነው ይወጣን ያን ብልሽት ያለው። የሰምጭነት ተቃራኒው ደግሞ የወርቅ ዘርፍ ሲሆን ነው። አሁን እንግዲህ ይሄ የሰምጭነትን አይተናል። ሰምጭነት ማለት የሰም ዘርፍ ያለውን አይተናል። እንግዲህ የሰምጭነት ወይም የሰም ዘርፍ ተቃራኒው ደግሞ ምንድነው? የወርቅ ዘርፍ ነው። የወርቅ ዘርፍ ደግሞ ማለት ነው ወርቅጭነት ማለት ነው። እስኪ እንየው። ወለት ድንግሉ ለኢያቄም ባዕል አይባልም። ምክንያቱም ወለት ድንግል ለኢያቄም ባዕል ስለሆነ ኢያቄም ባዕል የሚል ምሳሌ ይዟል። ድንግል ወለት ምሳሌ ይዛለች። ይሄ አይሆንም። ወለት ድንግል ዘኢያቄም ባዕል ይሄም አይሆንም። ለውጡ ለና ዘመኑ ነው። ወለት ድንግል ለኢያቄም ባዕል ይሄም ዘና ለንከልተ ማናባችን ነው እንጂ ሶስቱ አይሆንም። ይሄ ወለት ድንግሉ ለኢያቄም ባዕል አይሆንም። ወለት ድንግል ዘኢያቄም ባዕል አይሆንም። ኤክስ ወለት ድንግል ለኢያቄም ባዕል ይሄም አይሆንም። ሲቃና ምን እናደርገዋለን? ድንግል ወለተ ኢያቄም ባዕል እንለዋለን ማለት ነው። እነዚህ በሙሉ ድንግል ወለተ ኢያቄም ባዕል በሚል ይቃናሉ ማለት ነው። እንግዲህ አስተውሉ። ወይ ባዕል ወይ ደግሞ ወለት ከቀረ ግን መሆን ይችላል። ለምሳሌ ድንግል ዘኢያቄም ባዕል ብንል ይሆናል ወለትን ትተን ማለት ነው። ወይንም ደግሞ ባዕልን ትተን ወለት ድንግል ዘኢያቄም ብለን ባዕልን ከተው ነው ይሆናል ማለት ነው። ድንግል ኢያቄም ባዕል ብንል ይሆናል። ወለት ድንግል ኢያቄም ካልንም ይሆናል እያልኳችሁ ነው። እንዲሁም ባዕልን ካልመሰል ነው ደግሞ አሁንም ማለትም ባዕልን ቅጽል ካደረግነው ለኢያቄም በምሳሌ ካልሆነ ምንም ችግር የለውም። ይህ ማለት ወለት ድንግል ኢያቄም ባዕል ብለን ባዕለ ጽጌ የሆነ ኢያቄም ድንግል ልጅ ብለን ካቀና ነው ምንም ችግር የለውም ማለት ነው። እስኪ ወደ ሰባቱ እንድና የመጀመሪያዋ ክብን እንያት። ክብ ህብስተ ጴጥሮስ መሶብ ተሰራ ይላል። እዚህ ጋር እንግዲህ መሶብና ጴጥሮስን ነው የምታዩ። እንግዲህ ጴጥሮስ መሶብ ያለውን ሲያይ ስለሆነ የክብ ይባላል። ጴጥሮስ መሶብ የሚል ምሳሌ ስለያዘ ህብስተ ጴጥሮስ መሶብ ተሰራ። የጴጥሮስ መሶብ ሃይማኖት እንጀራ ተሰራ። እስኪ ውስጥ ወይራን ነው አቁጽለ ጊዮርጊስ ተነግፉ። የጊዮርጊስ ዛፍ ቅጠሎች አካላቶች ረገፉ። አቁጽል ላይ አካላት ህዋሳት የሚል ወርቅ ስለመጣ ውስጥ ወይራ ይባላል። ሰሙ ከወርቁ ጋር ተናቦ ወርቅ ሲያመጣ ማለት ነው። እንግዲህ ውስጥ ወይራ ያሰኘው አቁጽል ከጊዮርጊስ ጋር ተናቦ በውስጥ ወይራነት አካላትን ስላመጣ ነው። ውስጥ ወይራ ማለት የወይራ ልቡ ከውስጥ ነው። የቅኔው ዋና ነገርም ወርቁ ሲሆን ሰሙ ከወርቁ ጋር ተናቦ በውስጡ ወርቁን ማምጣት ስለቻለ በመሆኑ ውስጥ ወይራ የሚል ስያሜ ሰጥቷል ማለት ነው። ውስጥ ወይራ እየጠነከረ የሚሄድ ወደ ውስጡ እዚህም ወርቁን ዋናውን ማስተላለፍ የምንፈልገውን ወርቁን ሰሙ ደብቆ በውስጥ ስላወጣው ውስጥ ወይራ ይባላል ማለት ነው። እንግዲህ የውስጥ ወይራ አገባብ የለውም የሚሉ አሉ። አገባብ የለውም ያ ማለት አቁጽል ዘጊዮርጊስ ወይም አቁጽል ለጊዮርጊስ አይልም የሚሉ አሉ። ግን ይሄ ስህተት ነው። ምክንያቱም አቁጽል ዘጊዮርጊስ ማለት አቁጽል ለጊዮርጊስ ማለት ነው። ተናባቢ ማለትና አገባብ ማለት ምንም ለውጥ ስለሌለው ወነቀረ የአገባባት ዋና ዓላማቸው አናቦ ዘርፍ ማድረግ ስለሆነ የውስጥ ወይራ አገባብ የለውም የሚለው ተቀባይነት የለውም። መኖር ይችላል። አገባብ ሊኖረው ይገባል። አገባብ ቢኖረው ምንም ችግር የለውም። ከፈለግን በዘ በለ በእንተ በእለ ብናይዘው ወይም ዘርፍ ለፊ እናደርገው ዘርፍ አየር እናደርገው ምንም ችግር የለውም። ወነቀረ ዓላማው ማናበብ ስለሆነ እና እንግዲህ አቁጽለ ጊዮርጊስ ማለት እና አቁጽል ለጊዮርጊስ ማለት አቁጽል ዘጊዮርጊስ ማለት አቁጽል ለጊዮርጊስ ማለት አንድ ለውጥ የለውም። አቁጽል ለጊዮርጊስ ማለትም አቁጽል ለጊዮርጊስ ማለት ነው። አቁጽል ዘጊዮርጊስ ማለትም አቁጽል ለጊዮርጊስ ማለት ነው። አቁጽል ለጊዮርጊስ ማለትም አቁጽል ለጊዮርጊስ ማለት ነው። ቆጽለ ጊዮርጊስ ማለት ቆጽልን ተጊዮርጊስ ማለት ነው። ምንም ለውጥ የለውም። እንግዲህ ድፋትንም ስናይ እንደዚሁ ነው። ለምሳሌ ለጊዮርጊስ አቁጽል ይሁ ዘጊዮርጊስ አቁጽል ለጊዮርጊስ አቁጽል እንተ ጊዮርጊስ ቆጽል ይሄ ነው ድፋት ማለት። እንግዲህ ለጊዮርጊስ አቁጽል ይሁ ዘጊዮርጊስ አቁጽል ለጊዮርጊስ አቁጽል እንተ ጊዮርጊስ ቆጽል ይሄ ደግሞ በድፋት ነው። ስለዚህ ባያያዥም በድፋትም ምንም ችግር የለም መሆን ይችላል ማለት ነው። ሶስተኛው ድፋት ያልነው ነው። እንግዲህ አራተኛው ዝምድ ነው። ዝምድ ሲነገር ምን ጊዜም የፍላጻና የዝምድ ነገር ሰው በደንብ መረዳት ያለበት ዝምድ ከሆነ ወርቁ ይቀድማል፣ ሰው ይከተላል። ወርቅ ይቀድማል፣ ሰው ይከተላል። አለቀ። ወርቅ ዝምድም ትክክል ነው እኮ ብልሽት የለውም፣ ፍላጻም ብልሽት የለውም። ነገር ግን መንገዱ ሂደቱ ወርቅ ቀድሞ ሰም ከተከተለ ወርቅ ቀድሞ ሰም ተከተለ ዝምድ ይባላል።
ሰም ቀድሞ ወርቅ ከተከተለ ደግሞ ፍላጻ ይባላል ማለት ነው። ለምሳሌ ጊዮርጊስ ንብ ቀሰመ ምስጢረ አስካሎ ለመጻፍ ዘቄርሎስ ገነት ወይን ይላል። የቄርሎስ ገነት ወይን መጻፍ የዚህ ምስጢር ፍሬን ጊዮርጊስ ንብ ለቀመ ይላል። እንግዲህ ጊዮርጊስ ወርቅ ነው፣ ንብ ሰም ነው። ወርቅ ቀደመ፣ ሰም ተከተለ። ቀሰመ ያው ግስ ስለሆነ ስለሚለወጥ እንግዲህ ሰም ለወርቅ ከሚያተርፍላቸው ነገሮች አንቀጽን ያተርፍለታል አይደለ? ስለዚህ ቀሰመ በወርቁ ስለሚቀየር ይሄ ሰም ወርቅ ብለን አናውጣው። ምስጢር ወርቅ ነው፣ አስካል ሰም ነው። ለመጻፍ ያለው መጻፍ ወርቅ ነው፣ ቄርሎስ ወርቅ ነው፣ ገነት ሰም ነው፣ ወይን ሰም ነው። እንግዲህ አስቡት ጊዮርጊስ ከንብ ጋር፣ ምስጢር ከአስካል ጋር፣ መጻፍ ከወይን ጋር፣ ቄርሎስ ከገነት ጋር ነው የሚመሰለው። ጊዮርጊስ ንብ ቀሰመ ምስጢረ አስካለ መጻፍ ለቄርሎስ ገነት ወይኑ። ጊዮርጊስ ንብ ቀሰመ ምስጢራተ አስካላተ መጻፍ ዘቄርሎስ ገነት ወይን እንትን አውያን ወይም ለቄርሎስ ገነት አውያን ብንልም ለውጥ የለውም፣ አንድ ነው ማለት ነው። አንድ ነው፣ ምን ለውጥ የለውም። እንግዲህ ፍላጻን ነው ከዚህ ቀጥሎ የምናየው። ፍላጻን በምናይበት ጊዜ የዝምድ ተቃራኒ ነው ብለናል። ሰም ይቀድማል፣ ወርቅ ይከተላል። ንብ ጊዮርጊስ ቀሰመ አስካለ መጻፍ ወይነ ቄርሎስ ገነት ምስጢራ። እንግዲህ እዛ ጊዮርጊስ ንብ ነበር፣ እዚህ ንብ ጊዮርጊስ አለው። እዛ ምስጢረ ብለን ነበር አስካልያን፣ እዚህ ደግሞ አስካለ ብለን ምስጢርን አመጣን ማለት ነው። ቀሰመ አስካሎ ለመጻፍ ዘቄርሎስ ገነት ወይን ምስጢረ ቢልም ነው። ጊዮርጊስ ንብ ቀሰመ አስካለ ዘመጻፍ ለቄርሎስ ገነት ወይኑ ምስጢረ ቢልም ለውጥ የለውም ማለት ነው። እንግዲህ ከዚህ ላይ ብዙ ልንረዳው የሚገባ ነገር አለ። አሁን ለንስኪ የለ የዘርፍ ድፋት የለውም ይላል። ለቄርሎስ አስካለ ወይኑ አይልም ስንል ወይንና አስካል ተናበዋል። በሌላ አገላለጽ ለዳዊት ወለት ወልዱ ማለት አንችልም ማለት ነው። ለያዕቆብ ሞገሰስኑ ብንል መጻፈኛ እንጂ ለደቂቅ አገባቡ የዘርፍ ድፋት መሆን አይችልም ማለት ነው። መሆን አይችልም ማለት ነው። ለቄርሎስ ገነተ ምድሩ አይባልም። ለቄርሎስ ምድረ ገነቱ አይባልም። ለጊዮርጊስ ልብሰ ሰብናሁ አይባልም። ጊዮርጊስ ንብ ቀሰመ ሃይማኖተ ጽጌ ጳውሎስ ወይን ወጴጥሮስ ዘይት። የጴጥሮስ ዘይትና የጳውሎስ ወይን አበባ ሃይማኖትን ጊዮርጊስ ንብ ለቀመ ብንል በድፋትም ሃይማኖተ ጽጌሆሙ ለጳውሎስ ወይን ወለጴጥሮስ ዘይት ብለን ባያጅና ሃይማኖተ ለጳውሎስ ወይን ወለጴጥሮስ ዘይት ጽጌሆሙ ብንል ለውጥ የለውም ማለት ነው። ለውጥ የለውም። ስድስተኛው ጥምዝ ነው። ጥምዝ ሲነገር ጊዮርጊስ ርሁብ በላ ህብስተ ዘክብር ጴጥሮስ ሃይማኖት ብንል ክቡርን ወደ ጴጥሮስ ቀጽለን በራሱ በዘ ሳይሆን በራሱ ከዛ ዘን ወደ ሃይማኖት ወስደን ህብስተ ሃይማኖት ዘጴጥሮስ ማለት ስለሆነ ወይንም ህብስተ ሃይማኖት ጴጥሮስ ማለት ስለሆነ የጥምዝ ይባላል። ይሄም ጥምዝ ይባላል። ጥምዝ ይባላል። በእርግጥ ብዙ ጊዜ እንደዚህ ሲሆን መላሽ ነው፣ መላሽ ዘ ነው የምትባል ነበረ። ያው እንግዲህ ተለምዶ ነው እንጂ ጊዮርጊስ ርሁብ በላ ህብስተ ዘክብር ጴጥሮስ ሃይማኖት ሲል ህብስት ያለችዋ ከንዑሳን አናቅጽ መካከል አንዷ ሆና ያ ማለት አጋው ወድቆባቸው ዘርፍ ይዘው ወደፊት እንጂ ወደኋላ የማይስቡ ያልናቸው አሉ አይደለ? ከምን ቀጥሎ ማለት ነው? ከውስጠዘ ጀምሮ ካርስት ከንዑስ አንቀጽ ጀምሮ የውስጠዘ ሳድስ ቅጽል ባይድ ቅጽል መድበል ሳቢዘር እነዚህ መሳብ የሚችሉት ተናበው ይህን ሃይማኖት ወደዚህ ካመጣ በኋላ ሲስቡት ነው። ለምሳሌ እንደዚህ ቢል ጊዮርጊስ ርሁብ በላ እንትን የጊዮርጊስ ርሁብ ተመነየ በሊኦተ ዘጴጥሮስ ህብስት ቢል የጥምዝ ነው በእርግጥ ምክንያቱም በሊኦት የሚለው ህብስትን ስለሚስብ ማለት ነው። እዚህ ላይ ግን ምንድነው ያደረገው? ህብስት ሃይማኖት ነው አድርጎ ያናበበው። ህብስተ ዘክቡር ጴጥሮስ ሃይማኖት ማለት ህብስት ሃይማኖት ዘጴጥሮስ ማለት ነው፣ ወይንም ህብስት ሃይማኖት ጴጥሮስ ማለት ነው። ይሄ መላሽ ዘ ነው የሚባለው። በልዩነት ያዙት መላሽ ዘ እና በዘ ሲገባውን እዩት። ህብስተ ዘ ከብረ ጴጥሮስ ሃይማኖት። አሁን ይሄ ጊዮርጊስ ርሁብ በላ ህብስተ ዘ ከብረ ጴጥሮስ የከበረ ጴጥሮስ የጴጥሮስ ሃይማኖት ህብስት። በዘ ያለው እዚህ ጋር ምንድነው? ዘከብረ ምትሯ በግልጠ ዘ ስለመጣ ነው። እዛ ግን ክቡር የሚለው ዘማሪ ቀጸለችው በራሱ ውስጥ ዘው ነው። ለዛ ነው እንግዲህ ሃይማኖት በዳር ይውላል በለ አይጠመዘዝም ይለናል። ይሄ ማለት ምን ማለት ነው? ሃይማኖተ ዘክቡር ጴጥሮስ ህብስት አይልም። ምክንያቱም ሃይማኖት ህብስት ስለማይባል ግንባር ጸያፍ እንዳይሆን ማለት ነው። ሰባተኛው ተራ ምሳሌ ነው። ተራ ምሳሌ ወይም ተቻቻይ ዘርፍ የምንለው የተባበረ ቃል ነው። ይህም አምላከ ሰማይ ንጉሠ መንበር ዝናመ ራማ ዕፀ ገዳም እሳተ እቶን አሳይነ እግር እነዚህ የመሳሰሉት በሙሉ ተራ ምሳሌ ይባላሉ። ነገር ግን አምላከ ሰማይ ንጉሠ መናብርት ካለ አንድና ብዙ ይሆናል። ሰማይ ለአንድ ስለሆነ እዛም መንበር ነው መባል ያለበት።
አምላከ ሔዋን ዘመደ ጴጥሮስ ቢል ደግሞ ሔዋን ሴት ጴጥሮስ ወንድ ስለሆነ ሴትና ወንድ ይሆናል። ስለዚህ ዘመድና ንጉስን ወደ አምላክ ከቀጸልናቸው ብቻ በቅጽልነት ይሆናል እንጂ በተራ ምሳሌነት አይሆንም ማለት ነው። የሰማነውን በልቦናችን ያሳድርብን። ለዛሬው በዚህ ብቃን። ቀጣይ ላይ ወደ አራተኛ አዋጅ 10 ቀለማት ስንት ናቸው፣ እነማንስ ናቸው የሚለውን በክፍል 6 እናያለን ማለት ነው። ለዛሬው በዚህ ብቃን። ወስብሐት ለእግዚአብሔር። ይቆየን።